ሊያስወርጉም ወረዳን ከነኞ ህካን ጥበቀን ደንጉም ያጋጣመኝ ማጥሸን ተባበርሶኒ ስታሪንግ ደረጃ ይለ ሳበን ከንሶን ቃላ አጓ አታጋሶን ኮንፊደንስ ማውራት መስራት ገንዘብን መሰብሰብ ማሳማ የሚችሉበት ደረጃና ነው ያለነውና ስኬትም ውጥቀትም ወይ ውጥቀት ወይ ስኬት እናስተናግዳለን ብለን ነው የጀመርነው ማለት ነው። እንግዲህ አሁን በደረስንበት ቦታ ላይ ውጥቀት አላስተናገድንም። በሁላችሁም ጥረት እና በህዝባችን ትብብር ውጥቀት አላስተናገድንም። ውጤት ነው አሁን አፈር ላይ ሳይሆን በምንለው ሳር ላይ ሆነን ነው እያወራን ያለነው ሁላችንም ማለት ነው። ሁላችሁም በየቀበሌ እየዞራችሁ ሰውን ብላችሁ ያሳመናችሁት ባለሙያን ብላችሁ ያሳመናችሁት ነገር ተግባራዊ ሆኖ እዚህ ላይ ቆመን ነው እያወራን ያለነውና ይሄን ያያሰውም ህዝብ ከዚህ በኋላ ምንም ሊሰሩ ቢጠይቁ አይከለክልም። የሰጠናቸው ነገር ቦታው ላይ አድርሷል ተግባር ላይ አውሏል ብሎ ይሰጣቸዋል ማለት ነው። ይሄ አንዱ ትልቅ ስኬታችን ነው እንደ መሪዎች ትልቅ ስኬታችን ስለሆነ ለዚህ ለሁላችንም እንኳን ደስ ያለን ብዬ አሁን ሳሩ በቅርቡ ሴሌብሬት እናደርጋለን። ፊፋ ምናምን የሚባለው ነገር አልቆመ ከሳሯ ነው። የኢትዮጵያ ስታዲየሞች ችግር ደግሞ ሜዳዋ ነው። ይሄ ሜዳ ነው። የግንባታ ችግር የለባቸውም። የኢትዮጵያ ስታዲየሞች ግንባታ ሁሉም ገንብቷል። 10 ቢሊዮንም የዛነ የነበሩ 5 ቢሊዮንም ከዛ በላይ ቢሊዮኖችም ገንብቷል። ዙሪያ ገንብቶ መጨረሻ እዚህ ላይ ደርሶ ነው የቆመውና የኢትዮጵያ እግር ኳስም ብዙ ጊዜ ወደ ውጭ ወደ አፍሪካ ሀገራት የሚሄደው ለማማጃ ሜዳ ሁሉ አጥቶ የሚሄደው ሜዳ አጥቶ እንጂ ዙሪያ ግንባታውን አጥቶ አይደለም። ከሜዳ ነው የጀመርነውና ከሜዳ ወደ ውጭ ነው እየወጣን ያለነው። መጀመሪያ ሜዳ ውል ገባን ጨረስ መሮጫ አለ አሁን የሚታዩት በቅርብ ጊዜ አስፋልት ሆኖ እናያለን። ቀጥሎ ድሬኔጅ ነው የሰራነው የመቀመጫ ጨርሰናል ማለት ነው። አሁን በጣም ደስ በሚል በሚያኮራ ደረጃ ነው ያለነው። ትንሽ እናንተን ከበረታችሁ በጋራ ከበረታን ደግሞ ጨርሰን ለሴራባል እናደርሳለን ብለን ነው ኮሚቴው ሀብት አሰባሳቢ ኮሚቴው ሁሉም ኮሚቴዎች ቀን ማታ እየተራሮጡ ያሉት ኦልሞስት ሁሉም ስራዎች ፊዚካል ስራዎች 80-90% ነው ያለው። ፋይናንሻል ስራዎች ናቸው ወደ ላይ ያቀሩት። ይሄን ደግሞ ፋይናንሻል ክፍተቱንም ጋፑንም በእናንተ ጥረት በሁሉም በህዝባችን ጥረት እናሟላለን ብለን እናስባለን። አሁን ሁላችሁም በምትኩሩበት ደረጃ ነው ያለነው። እቺኛው ምንድናት አስፋልቷ ካለቀች ድሬኔጁ በኋላ ዞራችሁ ከተደፈና በኋላ ማያት አይቻልም። እዚህ አካባቢ ከ2 ሜትር በላይ ነው 2.5 አካባቢ ጥልቀት አለው። ይሄ ማለት ከተማ ውስጥ የሌላ ድሬኔጅ ነው። እኛ ከተማ ቁሊቶ ከተማ ውስጥ የሌላ ድሬኔጅ ጥልቀት ነው እዚህ የተሰራው። ጥራቱን በዛ ልክ ነው። እሱ ራሱ ብዙ ሚሊዮን ነው የተከፈለው። ኢንጂነሪም እንዳዳሰው እቺ መሮጫዋ ብዙ ሚሊዮን ነው የምትፈልገው መቀመጫው። በዚህን ሰዓት አሁን የደረስንበትን ስራ እንስራ ሰርተን እንድረስ ብንል 1 ቢሊዮን ብር አይበቃም። ሜዳው ብቻውን እስከ 400 ሚሊዮን አካባቢ ሄዷል። እቺ ሳሯን ማንጠፍ እርዞርኳና ሳሯን ማንጠፍ እስከዛ ደረጃ ደርሷል። ይሄ መሮጫ ምንለው ቅድም 30 ሚሊዮን ምናምን አብዱልቃድር ያነሳው አሁን በ100 ሚሊዮን አይሰራም። መቀመጫው አሁን የምታዩት በእኛ ደረጃ ትንሽ ብር ነው። ያው ብሩን መጥቀስ ባልፈልግም የሰራነው ትንሽ ብር ነው። አሁን ግን ይሄ መቀመጫ እንስራ ብንል 500 ሚሊዮን አይበቃም። እኛ አላም ረቶን እንግዲህ የኛም የህዝባችንም የዋህነት ተጨምሮ እስካሁን የጨረስነው ብር በቁጥር ብንጠራ ይሄ ስራ ይሰራል ብላችሁ አታምኑ። እስካሁን የጨረስነው ብር እስካሁን ቃል የተገባው ብርም ገብቷል የሚባለው ብር ትንሽ ነው። ግን ይሄ ሁሉ ስራ ሰርተን እዚህ የደረስንበትን ለመድረስ የከፈልነው ብር በዚህ ብር ነው የሰራነው ብንል ሰው አያምንም፣ በፍጹም አያምንምና አላም ረቶን ጥሩ ስራ ነው የሰራነው። አሁን በእናንተም ለዛሬ ይዛችሁ ከዚህ በፊትም ለሚታደርጉት ነገር መጨረሻ ላይ ነው የሚመሰገነው ይሄ ሲመረቅ ማለት ነው። አሁን ለጊዜው በጣም እናመሰግናለን። ግን ሁላችንም ድሮ ያለውን ሴራባልም እዚህ ውስጥ እናከብራለን ብለን ጥረት እያደረግን ነው። ኮሚቴው በሙሉ ጥረት እያደረገ ነው። ለዚህ ደግሞ አቅም ጉልበት እንድትሆኑልን ጥሪ ያስተላልፋለሁ። አመሰግናለሁ። ኩን ጉማ ዲን ከነ ከበሬላ የወን ዞን ፍልፍታኝ ያመራር ወረዳን ፍልፍታኝ ያመራር አብሊዮን ለግብስ ጥረት ያሰኘው ታደሩ ዘይ አሴ ባዳካች ውጫን የወን ገቤት ሰበነ እኮ ገጎን ተባበር ሲቤቾ ጠረኝ እንዳፍላታ ነው ይቸገራና አይነ መናን የኖርቹ